ሰላም ሰላም እንዴት ናችሁ? ማሚሻ ነኝ ከሁቡ ሀበሻ ይላል እና እዚህ ጋር እንግዲህ አዳሜ ድምጹን አጥፍቶ እየተለባለበ ያለበትን ቦታ ነው ማለት ነው የማሳያችሁ። እና በሚገርም ሁኔታ እንግዲህ ሰሞኑን እያፈላለኩ ነበረ የተሻለው የትኛው ነው ለፒ2ፒ ትሬድ ለማድረግ የሚለውን ነገር በጣም እየፈለኩ ነበረ። ኢትዮጵያ ውስጥ አሁን ላይ እንግዲህ በጣም ብዙ የሆኑ የፒ2ፒ እየተፈጠሩ ነው ያሉት። ነገር ግን ሰሞኑን ለመግዛት አስቤ እንግዲህ በመፈልግበት ሰዓት ላይ ይሄንን እዚህ ጋር የምታዩትን አግኝቼዋለሁ ማለት ነውና በጣም ቼክ እያደረኩ ነበረ ሰዎች እየተጠቀሙት ነው ወይ የሚለውን ነገር እና ቼክ አደርግላችኋለሁ። እዚህ ጋር እንደምታዩት እንግዲህ በጣም ብዙ ሰው ኦርደር ላይ ማየት ይቻላል። እዚህ ጋር 30 ሰው አካባቢ ይሄ ሰው ብቻ እንግዲህ ትሬድ አድርጓል። እዚህ ጋር ስንመጣ 105 እዚህ ጋር ስንመጣ ደግሞ 73 አካባቢ የሚሆኑ ኦርደሮችን አድርጓል ማለት ነው። እዚህ ጋር ይሄ ሰውዬ ደግሞ ከ128 ጊዜ ማለት ነው ትሬድ አድርጓል ማለት ነው። ኦርደር አድርጓል። እዚህ ጋር 83 እዚህ ጋር 61 እዚህ ጋር ደግሞ በምንመጣ ጊዜ እንግዲህ ወደ 343 ጊዜ ትሬድ አድርጓል ማለት ነው። ያ ማለት ሰዎች ገዝተውታል ማለት ነው። እና እዚህ ጋር ስንመጣ እንግዲህ እንደምታዩት 200 አለ፣ እዚህ ጋር 157 እንግዲህ እዚህ ጋር እንደዚሁ በጣም ብዙ ሰዎች እዚህ ጋር ትሬድ እያደረጉ ይገኛሉ ማለት ነው። አሁን ላይ እዚህ ጋር 400 አለ ማለት ነው። ስለዚህ እንግዲህ ምንድነው የምናደርገው? ለምሳሌ ከዚህ ጋር እኔ መግዛት ብፈልግ ማድረግ ያለብኝ ነገር ምንድነው? አንደኛ ዋጋ ነው ያለው ማለት ነው። ሁለተኛ ደግሞ እስካም እንዳትደረጉ አሁን ላይ እንደምታውቁት እንግዲህ በየትኛውም ፕላትፎርም ላይ እስካመሮች አይጠፉምና ያው ራሳችንን መጠበቅ ስላለብን ምንድነው የምናደርገው? አንደኛ እዚህ ጋር ሬታቸውን እናያለን። ሁለተኛ ደግሞ ምን ያክል ሰዎች ከሱ ጋር ትሬድ አድርገዋል የሚለውን እናያለን ማለት ነው። እንደዚሁም ደግሞ ዋጋም ማየት አለብን። አሁን ለምሳሌ እዚህ ጋር ዋጋው እንደምታዩት ነው፣ ግን ያን ያክል ትሬድ አላደረገም። እዚህ ጋር እንደምታዩት ፐርሰንቱ ወርዷል። እዚህ ጋር ስንመጣ ደግሞ እንግዲህ እንደምታዩት ዋጋው ይሄን የሚያክል ነው። ትሬድ 105 አለው፣ ጥሩ ነው። እዚህ ጋር ስንመጣ ደግሞ እንደምታዩት እዚህ ጋር እንግዲህ ወደ 185 አካባቢ እዚህ ጋር እንግዲህ ፕራይሱ ማየት ትችላላችሁ። ግን እዚህ ጋር ያለው ሬቱ 100% ነው። እዚህ ጋር ስንመጣ 100% ነው። ስለዚህ እኔ መግዛት የምፈልገው 100% ከሆኑት ላይ ነው ማለት ነው። ከነዚህ ጋር መግዛት ይቻላል፣ ግን ሙሉ ለሙሉ ያው ገንዘቤን ላለማጣት ስል ማለት ነው። ስለዚህ አሁን ላይ የማሳያችሁ የተወሰነ ወይ በ1 ሺህ ብር እየገዛሁኝ የማሳያችሁ ይሆናል ማለት ነው። እና በነገራችን ላይ እዚህ ጋር እንዴት ነው የምንመዘገበው የሚለውን እኔ አስቀምጥላችኋለሁ። የተለመደው ቦታ አስቀምጥላችኋለሁ። እዛ ሄዳችሁ ቼክ ማድረግ ትችላላችሁ ማለት ነው ሊንኩን። እዚህ ጋር እንግዲህ ለመጀመር አንድ ማድረግ ያለብን ነገር አለ። እሱ ምንድነው? ካሁን በፊት ባይናንስ ወይ ደግሞ ባይቢት አይዲ ያስፈልገናል ማለት ነው። ምክንያቱም ልምድ ያላቸውን ብቻ ነው እዚህ ጋር እያስገቡ ያሉት። ካሁን በፊት ልምድ ያላቸው ልጆች ነው እዚህ ጋር እንግዲህ እያስገቡ ያሉትና ስለዚህ ምንድነው የምናደርገው? ያው እዚህ ጋር ቬሪፋይ በምናደርግ ጊዜ አይዲ ይፈልጋል። አይዲያችንን እዚህ ጋር ቬሪፋይ እናደርጋለን ማለት ነው። ለምሳሌ ባይናንስ ላይ የባይናንስ አይዲያችን አለ። ለምሳሌ ደግሞ የባይቢት አይዲያችን አለ፣ ዩአይዲ ማለት ነው። እሱን እዚህ ጋር ማሳየት እንችላለን ማለት ነው። ስለዚህ በሱ የተነሳ እንግዲህ የፋይዳ ወይ ደግሞ ፓስፖርት በመጠቀም እዚህ ጋር ቬሪፋይ ማድረግ ይቻላል ማለት ነው። እና እንዴት ነው የምንገዛው የሚለውን እስኪ አሁን ቼክ እናድርግ። ለምሳሌ እዚህ ጋር የተወሰነ ልግዛ። አሁን ይሄ እንደምታዩት ከ200 ጀምሮ ይሸጣል። እዚህ ጋር ስንመጣ ደግሞ ከ1000 ጀምሮ ይሸጣል ማለት ነው ይሄ ሰውዬ። ስለዚህ እዚህ ጋር ቼክ ማድረግ እንችላለን። 100% ስለሆነ ከዚህ ጋር ቼክ ላድርገው። እንግዲህ እዚህ ከመጣሁ በኋላ ምን ያክል መግዛት እንደምትፈልጉ እዚህ ጋር እንጽፋለን ማለት ነው። አሁን እዚህ ጋር ለምሳሌ እዚህ ጋር ከፈለጋችሁ በዶላር እንደዚህ መጻፍ ትችላላችሁ። ዋጋውን እዚህ ጋር ያሳያችኋል። ወይ ደግሞ እዚህ ጋር ኢቲቢ የሚል አለ። በኢትዮጵያ ብር ደግሞ የ1 ሺህ ብር ከሆነ 1 ሺህ ብር ብዬ እዚህ ጋር ጽፋለሁ ማለት ነው። ከዚህ በኋላ እንደዚህ አድርጌ ይሄን ነካዋለሁ። እዚህ ጋር ስመጣ እንግዲህ ምንድነው እንደምታዩት ከሆነ ደቂቃው ጀምሯል ማለት ነው። እስከሚቀበለን ድረስ እንጠብቃለን። እዚህ ጋር እንግዲህ ኦርደር ሪኩዌስት አድርገናል። ፔንዲንግ ነው የሚለው ሰውየው እስከሚቀበለን ድረስ እዚህ ጋር ዌቲንግ ፎር ሪስፖንስ ነው የሚለው። ሪስፖንስ እስከሚሰጠን ድረስ እንጠብቃለን ማለት ነው። ያዘዝኩት ደግሞ እዚህ ጋር ፔመንቱን በቴሌብር ነው ማለት ነው የምከፍለው። እንደምታዩት ሰውየው ተቀብሎናል። ምንድነው የሚለው እንግዲህ እዚህ ጋር ክሪፕቶ፣ ዩኤስዲቲ፣ ቢትኮይን፣ ዶላር ብላችሁ እንዳጽፉ ነው የሚለው ስትልኩ። ከዛ አንደርስታንድ አልኩት። እዚህ ጋር አካውንት ነምበሩ ኖርማሊ እንትን ነው ማለት ነው። ምንድነው ይሄ ስልክ ቁጥር አይደለም። ስለዚህ ወደዚህ እንልክለታለን ማለት ነው። ያ ማለት በኤጀንት ማለት ነው። እዚህ ጋር ያስቀምጠው የኤጀንት አካውንቱን ስለሆነ በሱ ነው የምንልክለት። ሾርት ኮድ አለው ማለት ነው። እዚህ ጋር እንደምታዩት
አሁን ልኬለታለሁ። እሱን ከላካችሁ በኋላ ከዛ ስክሪንሾት ታደርጋላችሁ ማለት ነው። ስክሪንሾት ያደረጋችሁትን እዚች ጋር ትመጡና እቺን አይ ሃቭ ፔድ የምትለዋን ትነካላችሁ። ከዛ እዚህ ጋር አታች እናደርጋለን ማለት ነው። ኦኬ አሁን ይሄን ነካና ከዛ እዚህ ጋር ስለላኩት እንደዚህ አድርጌ አታች አድርጌ ሰሚት አደርግለታለሁ ማለት ነው። እንደምታዩት አሁን ሰሚት ሆኗል። ልኬለታለሁ፣ ማርክ አድርጌለታለሁ ማለት ነው። ይሄ እንደምታዩት ይሄንን የላኩለት ስክሪንሾት ይሄ ነው። አሁን እዚህ ጋር ምንድነው የምጠብቀው እስከሚልክልኝ ድረስ ቺን እስከሚልክልኝ ድረስ ጠብቃለሁ ማለት ነው። እንደምታዩት ፈንድ ሪሊዝድ ብሎኛል፣ ልኮልኛል ማለት ነው። ስለዚህ አሁን ስለላከልኝ እዚህ ጋር ቪው ብዬ ይሄንን ማየት እችላለሁ። እንደምታዩት ልኮታል። አሁን ወደ ዋሌት ኪድና ቼክ አድርግ ነው የሚለኝ። እንደምታዩት ዋሌቴ ላይ ስመጣ እንግዲህ እቺ የገዛኋት ባላንስ እዚህ ጋር ቁጭ ብላለች ማለት ነው። ያው እዚህ ጋር ገብታችሁ ማየት ትችላላችሁ። ይሄ ዋሌቴ ነው የኔ ይቺ ነች። እንግዲህ በዚህ መሰረት እንገዛለን ማለት ነው። ከዚህ ፕላትፎርም ላይ ለመሸጥስ እንዴት ነው? ሌላ ቦታ መላክ ልንፈልግ እንችላለን ወይ ደግሞ ከሌላ ቦታ ማስገባት ከፈለግን ይሄን በመጠቀም ማስገባት እንችላለን። እንደዚሁም ደግሞ ይሄን በመጠቀም ደግሞ ወደ ሌላ ቦታ መላክ እንችላለን ማለት ነው። እዚህ ጋር እንግዲህ ለመላክ ሁለት አይነት መንገዶች አሉ። አንደኛው እዚህ ጋር ሶላና ኔትወርክ ነው። ሁለተኛው ደግሞ ቢፕ 20 የሚባለው ኔትወርክ ነው ማለት ነው። ይሄ ፊያቸው እዚህ ጋር ተቀምጠዋል፣ የዚህም እዚህ ጋር ተቀምጠዋል። ይሄ የተሻለ ነው ማለት ነው። እንደምታዩት እንግዲህ ይሄንን ይመስላል። ይሄ እንግዲህ እንዴት አድርገን እንደምንገዛ ነው። ለመሸጥ ደግሞ እዚህ ጋር ገብተን መሸጥ እንችላለን። ለምሳሌ አሁን የገዛሁትን መልሼ እዚህ ጋር መሸጥ እችላለሁ ማለት ነው። አሁን ለምሳሌ ለዚህ ለሰውዬ ልሽጥ ብል መሸጥ እችላለሁ። ከ1000 ጀምሮ ነው የሚገዛው ማለት ነው። ከ1000 ብር ጀምሮ እዚህ ጋርም እንደዚሁ አሉ። በጣም ብዙ ያው የሚገዙ አሉ። ለእነዚህ ሰዎች መሸጥ እንችላለን ማለት ነው። ስለዚህ በዚህ መሰረት መግዛት መሸጥ ይቻላል። እንግዲህ ለመሸጥ ደግሞ እዚህ ጋር ነክተን እዚህ ጋር የኔ ትንሽ ስለሆነች የ1000 ብር ስለሆነች እዛ የገዛሁት በ180 ምናምን ነው። እዚህ ጋር ደግሞ ያው ለመሸጥ ሲሆን ይቀንሳል። ስለዚህ እናንተ መሸጥ ከፈለጋችሁ እዚህ ጋር ገብታችሁ በዚህ ዋጋ መሸጥ የምትፈልጉትን ያክል እንደዚህ አድርጋችሁ እዚህ ጋር ታስገባላችሁ ማለት ነው። እንደምታዩት ማክሲመም ካልኩኝ እንደዚህ ማክሲመም ብዬ መሸጥ እችላለሁ ማለት ነው። እንግዲህ ዋጋው ይቀንሳል ማለት ነው። በውድ ስለሆነ የገዛሁት እዚህ ጋር ደግሞ የሚሸጠው ይቀንሳል ማለት ነው ሲሸጥ። ስለዚህ ባይ ሴል አለ። የሚገዛ ሰው ይሄን ይጠቀማል፣ የሚሸጥ ሰው ደግሞ ይሄን በመጠቀም በቀላሉ እንግዲህ ያው በዚህ መሰረት ማግኘት ይቻላል ማለት ነው። ስለዚህ አሁን የፈለኩት ለምንድን ነበር መሰላችሁ? እዚህ ጋር የፈለኳት ለእንትን ነው ለቴሌግራም ፕሪሚየም ቻናል ቴሌግራም ፕሪሚየም ስላለቀ ለሱ አፕግሬድ ማድረጊያ ነው ማለት ነው። ስለዚህ ለሱ አፕግሬድ ማድረጊያ ችን የምታክል ገዝቻለሁኝ። $5 አይበልጥም። በነገራችን ላይ ቴሌግራም ፕሪሚየም የአንድ ወር $5 በላይ አይሆንም። ስለዚህ እስከ መላኪያ ምናምን ሆኖ ከዚያ በኋላ በዚች መሰረት ማለት ነው ወደ ባይቢት ልካትና ከዚያ በኋላ በቀላሉ አፕግሬድ ማድረግ እችላለሁ ማለት አይደለ። ስለዚህ እንደዛ ለማድረግ ነው። እዚህ ጋር ሪፈራል ፕሮግራም አለው። ከፈለጋችሁ ይሄንን መጠቀም ትችላላችሁ ማለት ነው። እንደዚህ አንዳንድ ነገሮች አሉት። ስለዚህ በዚህ መሰረት እንግዲህ ፏ ማለት ትችላላችሁ ማለት ነው። እንደዚህም ደግሞ አድ ኦርደር ማለት ትችላላችሁ። ለምሳሌ አንድ ሰው እዚህ ጋር ትሬደር መሆን ከፈለገ እዚህ ጋር በመግባት እንግዲህ ኦርደር ማድረግ ይችላል ማለት ነው። ልክ እዚህ ጋር ሰዎች እንደሚያደርጉት ልክ እንደዚህ አስቀምጦ እሱ መሸጥ ይችላል ማለት ነው። አሁን ላይ እንግዲህ እዚህ ጋር ስንመጣ ሰዎች በዚህ ዋጋ እየገዙ እንደዚሁም ደግሞ በዚህ ዋጋ እየሸጡ ነው ያሉት ማለት ነው። የተወሰነ የ3 ብር ልዩነት ምናምን አለው፣ እያተረፉ ነው ያሉት ማለት ነው። በዚህ መሰረት እንግዲህ ይሄ ሁሉ ሰው እዚህ ጋር የምታዩት ትሬድ እያደረገ ነው ማለት ነው። ስለዚህ በዚህ መሰረት እንግዲህ ለቴሌግራም ፕሪሚየም ወይም ደግሞ ለፎሬክስ ትሬዲንግ እንደዚህ መግዛት እንችላለን ማለት ነው። አንድ ማስጠንቀቂያ ላይ ማስጠንቀቂያው ምንድነው? ክሪፕቶ በኢትዮጵያ ውስጥ ያው ክልክል መሆኑን ማወቅ አለባችሁ። ልክ እንደ ህጋዊ ገንዘብ አያገለግልም። ግዴታ ሲያስፈልጋችሁ ትጠቀሙታላችሁ እንጂ ልክ እንደ ህጋዊ እንደ ኢትዮጵያ ብር ስለዚህ ንግድ ባንክ ሊሆን ይችላል ወይም ደግሞ አዋሽ ባንክ ሄዳችሁ ክሪፕቶ አለኝና ግዙ ብትሏቸው አይገዟችሁም ማለት ነው። ምክንያቱም ክሪፕቶ ልክ እንደ ህጋዊ ገንዘብ አያገለግልም። ስለዚህ በዛም የተነሳ በጣም ጥንቃቄ ማድረግ አለባችሁ። አንደኛ ደግሞ የመጭበርበር እድላችሁ በጣም ሰፊ ነው። እሱ ምንድነው? ለምሳሌ የሆነ ሰው ወይ ክሪፕቶ ልግዛችሁ ብሏችሁ ቴሌግራም ላይ ሊሆን ይችላል ወይ ደግሞ የሆነ ቦታ ላይ ከላካችሁለት በኋላ እሱ ገንዘብ አልክም ቢላችሁ ያንን ነገር ማስመለስ አይቻልም ማለት ነው። ስለዚህ በጣም ጥንቃቄ ማድረግ ይፈልጋል ማለት ነው ክሪፕቶ ከረንሲ ላይ። በዚህ ምክንያት ነው ደግሞ ኢትዮጵያ ውስጥ የተከለከለበት ምክንያት አንዱ ይሄ ነው እና ደግሞ ለህገወጥ ዓላማ ምናምን ስለሚውል በዛ ምክንያት ተከልክለዋል ማለት ነው። ስለዚህ ይህን ነገር አውቃችሁ ነው መገበያየት ያለባችሁ ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ አድርጉት። አዲሶች ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደፊት ጸዳ ያሉ ቪዲዮዎችን ይዤላችሁ እመጣለሁኝ። መልካም ቀን ይሁንላችሁ።